አንዳንድ ሰዎች ታሪክን ያነባሉ፣ ሌሎች ደግሞ ታሪክን ይጽፋሉ። ነገር ግን ታሪክን በባዶ እግሮቻቸው የጻፉ ስንት ጀግኖች ይኖሩ ይሆን? እስቲ የዛሬ 50 ዓመት ገደማ ወደ ነበረው ጊዜ እንመለስ። በአርሲ ቆላማና ደጋማ አየር ውስጥ ገና ማለዳ ፀሐይ ፊቷን ሳታሳይ ከጠዋቱ ውርጭ ጋር እየታገለ የሚሮጥ አንድ ትንሽ ልጅ ነበር። መሮጥ ለእርሱ ለውድድር ተብሎ የሚደረግ ስፖርት አልነበረም። ይልቁንም ትምህርት ቤት በሰዓቱ ደርሶ ለመማር የሚያደርገው የዕለት ተዕለት የህይወት ግዴታው እንጂ። ቀኝ እጁን ከነፋሱ ጋር እያወዛወዘ ግራ እጁን ደግሞ ደፍተሮቹን እንዳይወድቁበት ደረቱ ላይ አጥብቆ አቅፎ ይሮጣል። ይቺ በየቀኑ 10 ኪሎ ሜትር ሄዶ 10 ኪሎ ሜትር የሚመለስባት አቧራማ የትምህርት ቤት ጉዞ የሆላ ሆላ የዓለምን የስፖርት መድረክ በበላይነት ለሚቆጣጠረው እና የረዥም ርቀት ሩጫን ትርጉም ለዘላለም ለሚቀይረው ጀግና ትልቁ የልምምድ ሜዳው እንደነበረች ማንም አላወቅም ነበር። አዎ፣ ዛሬ የምንተርክላችሁ በፈገግታው ዓለምን ስለማረከው የሩጫው ንጉሥ ስለ ሻምበል ኃይሌ ገብረስላሴ አስገራሚ የህይወት ጉዞ ነው። ወደዚህ ልብ አንጠልጣይ እውነተኛና አስተማሪ ታሪክ ጠለቅ ብለን ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በታላቅ አክብሮት እንጠይቃለን። እናንተ ይህንን በማድረጉ ይህ አነቃቂ ታሪክ ለብዙ ሚሊዮን ወጣቶች እንዲደርስ ትልቅ አስተዋጽኦ እያደረጋችሁ ነው። የጀግናን ፈለግ መከተልና የድልን ሚስጥር ማወቅ ከፈለጋችሁ ይህ ቪዲዮ እስከ መጨረሻው ሰከንድ ድረስ አብራችሁ ይሁኑ። ታሪካችን የሚጀምረው በ1965 ዓ.ም ነው። በአርሲ ክፍለ ሀገር አሰላ ከተማ አቅራቢያ በምትገኝ አንዲት ትንሽ የገጠር መንደር ውስጥ ከ10 ልጆች መካከል አንዱ ሆኖ ኃይሌ ተወለደ። ቤተሰቡ እንደ አብዛኛው የኢትዮጵያ የገጠር ማህበረሰብ ኑሮውን በግብርና ላይ የመሰረተ ነበር። ኃይሌ ገና በልጅነቱ የእርሻ ስራዎችን በማገዝ ከብቶችን በመጠበቅና አባቱን በመታዘዝ ነበር ያደገው። ነገር ግን የልጅነት ጊዜው አልጋ ባልጋ አልነበረም። ገና በለጋ ዕድሜው እጅግ የሚወዳትን እናቱን በሞት አጣ። ይህ ክስተት በትንሹ ኃይሌ ልብ ውስጥ ትልቅ ሐዘን ቢፈጥርም የህይወትን ኃላፊነት ገና በጊዜ እንዲሸከምና የውስጥ ጥንካሬን እንዲያዳብር ትልቅ አስተዋጽኦ አድርጓል። አስቡት እንግዲህ በየቀኑ 20 ኪሎ ሜትር በባዶ እግሩ መሮጥ ያለበት ልጅ አየሩ ቢበርድ፣ ዝናብ ቢዘንብ፣ መንገዱ በጭቃ ቢሞላ አሊያም በአቧራ ቢታፍን ምንም አማራጭ አልነበረውም። ይህ የዕለት ተዕለት ውጣ ውረድ ሳያውቀው የዓለማችንን ታላቅ አትሌት የሰውነት አቋም፣ ሳምባና ጽናት እየቀረጸው ነበር። እጁን አጥፎ ደብተሮቹን ይዞ በመሮጡ ምክንያት የሰውነቱ ሚዛን የተለየ ቅርጽ ያዘ። ለዚህም ነው ከዓመታት በኋላ በዓለም አደባባይ በሚሊዮኖች ፊት በሚሮጥበት ጊዜ እንኳ የግራ እጁ አቀማመጥ ደብተር እንዳቀፈ ሰው ወደ ደረቱ የተጠጋ ሆኖ ይታይ ነበረው። ያቺ የታጠፈች እጅ የልጅነት ትዝታው፣ የትግሉ አሻራ እና የትምህርት ቤት መንገዱ ሕያው ማስታወሻ ነበረች። ኃይሌ የ8 ዓመት ልጅ እያለ የህይወቱን አቅጣጫ ለዘላለም እየቀየረ አንድ አጋጣሚ ተፈጠረ። በወቅቱ በነበረች አንዲት ትንሽ ራዲዮ በ1980ው የሞስኮ ኦሎምፒክ ኢትዮጵያዊው ጀግና ምሩጽ ይፍጠር በ5000 እና በ10000 ሜትር 2 የወርቅ ሜዳሊያዎችን ማሸነፉን ሰማ። ማርሽ ቀያሪው ምሩጽ ሲያሸንፍ የነበረው የራዲዮ ስርጭት ድባብ እና የመላው ኢትዮጵያውያን የደስታ ስሜት በትንሹ ኃይሌ ልብ ውስጥ ትልቅ እሳት ለኮሰ። ራዲዮኑን እያዳመጠ ሳለ በውስጡ ጸጥ ያለ ውሳኔ አሳለፈ። እኔም አንድ ቀን እንደ ምሩጽ መሮጥ በዓለም ፊት ሀገሬን ማስጠራት ፈልጋለሁ። ታዲያ ይህ የልጅነት ህልም በቀላሉ እውን የሚሆን አልነበረም። በተለይም አባቱ ለዚህ የልጃቸው ሐሳብ ምንም አይነት የድጋፍ ቦታ አልነበራቸውም። በዚያን ጊዜ ሩጫ እንደ አንድ የሞያ መስክ አይታይም ነበር። ሩጫ መሬት አያርስም፣ ሆድ አይሞላም የሚል ጽኑ አቋም በነበራቸው አባቱ ፊት ኃይሌ ስሜቱን ደብቆ ማቆየት ነበረበት። ነገር ግን ውስጡ የሚንተከተከውን ራዕይ ማንም ሊያጠፋው አልቻለም። በትምህርት ቤቱ በሚዘጋጁ ውድድሮች ላይ እየተሳተፈ ሁሉንም በከፍተኛ ርቀት ማሸነፍ ሲጀምር የተፈጥሮ ስጦታው አፈትልኮ መውጣት ጀመረ። ዕድሜው ከፍ እያለ ሲሄድ ህልሙን ለማሳካት አንድ ትልቅ ውሳኔ ላይ መድረስ ነበረበት። እርሱም አዲስ አበባ መግባት። ቤተሰቦቹን በብዙ ልመና አሳምኖ ጉዞውን ወደ መዲናዋ አደረገ። ነገር ግን አዲስ አበባ ለጀማሪው የገጠር ልጅ ያሰባትን ያህል የደመቀች አልነበረችም። በቂ ምግብ፣ የመሮጫ ጫማ እና የተረጋጋ ማረፊያ ማግኘት እጅግ ፈታኝ ሆነበት። በወንድሙ ቤት ተጠግቶ ይኖር የነበረ ቢሆንም በረሃብ የተኛባቸው፣ የጫማ እጦት እግሩን ያደማባቸው በርካታ ቀናት ነበሩ። ያም ሆኖ ግን ፈገግታውና በተስፋ የተሞላው መንፈሱ ተሰብሮ አያውቅም። ብዙም ሳይቆይ ጥረቱ ፍሬ አፍርቶ በፖሊስ ስፖርት ክለብ ውስጥ ገብቶ ልምምዱን ቀጠለ።
በዚያም የኃይሌን ልዩ ተሰጥኦ፣ የማትረፍረፍ ጉልበት እና በተለይም በከፍተኛ ፍጥነት ውስጥ ሆኖ እንኳን አየር የመቆጣጠር አስገራሚ አቅሙን አሰልጣኞቹ በፍጥነት ተገነዘቡ። የኃይሌ የልምምድ ስነ ምግባር ማንንም የሚያስደንቅ ነበር። ቀድሞ ይገባል፣ አምሽቶ ይወጣል። ይህ ትጋቱ በመላው አትሌቶች ዘንድ ትልቅ አክብሮትን አተረፈለት። ዓለም ኃይሌ ገብረስላሴ የሚባለውን ድንቅ ስም በደንብ ያስተዋለው በ1992 በደቡብ ኮሪያ ሴውል ከተማ በተካሄደው የዓለም ወጣቶች ሻምፒዮና ላይ ነበር። በዚህ ውድድር በ5000 እና በ10000 ሜትር 2 የወርቅ ሜዳሊያዎችን በማሸነፍ ተመልካቹን በአግራሞት አስቆመ። ያ ድል የረጅም ጊዜ የዓለም የበላይነት ጉዞ ትክክለኛው ጅማሮ ነበር። በመቀጠልም በ1993ቱ የሽቱትጋርት የዓለም ሻምፒዮና ከኬንያዊው ሙሴ ታኑዊ ጋር ያደረገው የ10000 ሜትር ውድድር ታሪካዊ ነበር። በመጨረሻው ዙር ላይ ኃይሌ በድንገት የታኑዊውን ጫማ ቢረግጥበትምና ጫማው ቢወልቅም ኃይሌ በከፍተኛ ፍጥነት ቀድሞ በመግባት የመጀመሪያውን የጎልማሶች የዓለም ሻምፒዮንነት አክሊል ደፋ። የኃይሌ አሯሯጥ ዝም ብሎ ጉልበትን መጨረስ አልነበረም። እርሱ የሩጫ ታክቲክ ጠበብት ነበር። ውድድሩን ያነበዋል፣ የሌሎች አትሌቶች እርምጃና ትንፋሽ ያጠናል። የመጨረሻዎቹ ጥቂት መቶ ሜትሮች ሲቀሩት ደግሞ እንደ ነብር ተስፈንጥሮ ያልፋቸዋል። ይህ ማርሽ የመቀየር ጥበቡ በየትኛውም ዓለም የሚገኝን ተመልካች ከመቀመጫው የሚያስነሳ የዘወትር ትርኢት ነበር። የ1996ቱ የአትላንታ ኦሎምፒክ ግን የኃይሌን ሌላኛውን ማንነት ያሳየበት፣ የጽናት ጥግ የተፈተነበት መድረክ ነበር። የአትላንታው የሩጫ ትራክ በጣም ጠንካራ ከመሆኑ የተነሳ የኃይሌን እግሮችን በከፍተኛ ሁኔታ አቁስሎትና አበጦት ነበር። እያንዳንዱ እርምጃ እጅግ አሳማሚ ነበር። መሮጥ ቀርቶ መራመድ ይከብድ ነበር። ነገር ግን ኃይሌ የህመሙን ጩኸት አዳፍኖ የሀገሩን ሕዝብ ተስፋ አንግቦ በመሮጥ የ10000 ሜትር የወርቅ ሜዳሊያን አስገኘ። በዚያን ጊዜ ከድሉ በኋላ የሚያሳየው ፈገግታ ከህመሙ በስተጀርባ ያለውን ጥልቅ የሀገር ፍቅር በሚገባ የሸፈነ ነበር። የኃይሌ ታሪክ ሲወሳ ያለ ታላቁ ኬንያዊ ተቀናቃኙ ፖል ተርጋት ስም ፈጽሞ የተሟላ አይሆንም። ኃይሌና ፖል ተርጋት በ1990ዎቹ አጋማሽ የዓለማችንን አትሌቲክስ የተቆጣጠሩ፣ የረጅም ርቀት ሩጫን ውበት ወደ አዲስ ደረጃ ያሸጋገሩ ጀግኖች ናቸው። የሁለቱ ፉክክር በስፖርቱ ዓለም ከታዩት ታላላቅ ክስተቶች አንዱ ነው። በተለይም በ2000 የሲድኒ ኦሎምፒክ የተካሄደው የ10000 ሜትር የፍጻሜ ውድድር በኦሎምፒክ ታሪክ ውስጥ ከተካሄዱት እጅግ ልብ አንጠልጣይ ውድድሮች ግንባር ቀደሙ ነው። ውድድሩ ሊጠናቀቅ ጥቂት ሜትሮች ሲቀሩት ፖል ተርጋት በድንገት በኃይል ተፈትልኮ ወደፊት ወጣ። በብዙዎች ግምት ኃይሌ የተሸነፈ መስሎ ነበር። የመጨረሻዎቹ 100 ሜትሮች ግን የዓለምን ትንፋሽ የያዙ ነበሩ። ተርጋት ሙሉ ኃይሉን አውጥቶ ሲሮጥ ኃይሌ ጥርሱን ነክሶ የቀረችውን የመጨረሻ ጉልበቱን አስተባብሮ በዓለም አደባባይ የማይረሳውን ያንን አስገራሚ ፍንሽ አደረገ። ኃይሌ በ0.09 ሰከንዶች ልዩነት ብቻ ቀድሞ መስመሩን አለፈ። ያቺ ቅጽበት የሰው ልጅ የጽናትና ያለመሸነፍ መንፈስ ምን ያህል ጠንካራ እንደሆነ ያሳየች ሕያው ምስክር ናት። ከትራክ ውድድሮች ባለፈ ኃይሌ የዓለም ክብረ ወሰኖችን በመስበርም አዲስ ታሪክ ጽፏል። በ5000 ሜትር፣ በ10000 ሜትር፣ በቤት ውስጥ ውድድሮችና በጎዳና ሩጫዎች ከ27 በላይ የዓለም ክብረ ወሰኖችን ሰብረዋል። በተለይ በኔዘርላንድስ ሄንግሎ ከተማ የሚያደርጋቸው ውድድሮች ለሱ እንደ መለማመጃ ሜዳ ነበሩ። የከተማዋ ነዋሪዎች ኃይሌን እንደ ራሳቸው ልጅ ነበር የሚያዩት። በክብር መስተር ሄንግሎ ብለውም ሰይመውት ነበር። ዓመታት እያለፉ ሲሄዱ ኃይሌ ከትራክ ውድድሮች ፊቱን ወደ ጎዳና ሩጫና ወደ ማራቶን አዞረ። ማራቶን የተለየ ጽናት፣ አቅምና ጥልቅ የሥነ ልቦና ጥንካሬ የሚጠይቅ እጅግ ከባድ ውድድር ነው። ብዙ ተንታኞች የኃይሌ የሩጫ ስታይል ለማራቶን አይሆንም ብለው ተችተውት ነበር። ኃይሌ ግን ዝም ብሎ በመስራትና በማሸነፍ ነው የሚያምነው። በ2008 በበርሊን ማራቶን የሰው ልጅ ማራቶንን ከ2 ሰዓት ከ4 ደቂቃ በታች መግባት አይችልም የተባለውን የሳይንስ ትንበያ አፈረሰው። በ2 ሰዓት ከ3 ደቂቃ ከ59 ሰከንድ ሪባኑን ሲበጥስ ዓለም በድጋሚ በግርምት ቆሞ አጨብጨባለት። የትራኩ ንጉሥ የጎዳናውም ጌታ መሆኑን በተግባር አረጋገጠ። የኃይሌ የህይወት ጎዳና በስፖርቱ ብቻ አላበቃም። ከሩጫው ዓለም እያረፈ ሲመጣ እጅግ ስኬታማ የቢዝነስ ሰው መሆን ቻለ። በሀገር ውስጥ ዘመናዊ ሆቴሎችን፣ ሪዞርቶችን፣ የንግድ ህንፃዎችን እና የሃዩንዳይ መኪና መገጣጠሚያን ጨምሮ በርካታ የኢንቨስትመንት ስራዎችን በመክፈት ለሺዎች የሚቆጠሩ ዜጎች የሥራ ዕድል ፈጠረ። ያ በባዶ እግሩ በአቧራ ይሮጥ የነበረው ልጅ ዛሬ የሀገር ኢኮኖሚን ከሚደግፉ ታላላቅ ባለሀብቶች አንዱ ሆኗል። በተጨማሪም በየዓመቱ በአዲስ አበባ የሚካሄደው ታላቁ ሩጫ በኢትዮጵያ የኃይሌ ትልቁና ዘላቂው ትሩፋት ነው። በየዓመቱ ከ50,000 በላይ ሰዎችን የሚያሳተፈው ይህ ውድድር አዳዲስ አትሌቶችን ከማፍራቱም ባሻገር ሕዝብን በአንድነት የሚያስተሳስር የሰላምና የደስታ መድረክ ሆኗል።
ዛሬ ወደ ኋላ ዞረን ስንመለከት የኃይሌ ገብረስላሴ ታሪክ የሜዳሊያና የሪከርድ ቁጥር ብቻ አይደለም። በትህትና በስፖርታዊ ጨዋነትና በማይበገር ጽናት የተገነባ የሰው ልጅ የልዕልና ታሪክ ነው። ህልም ካለ ለዚያ ህልም ሌሊት ከቀን የምትሰራ ከሆነ እና ፈተናዎችን በፈገግታ ማለፍ ከቻልክ የትም መድረስ እንደምትችል ኃይሌ ያስተምሮናል። የዚህን ታላቅ ጀግና የህይወት ጉዞ ከኛ ጋር ስለተከታተላችሁ ከልብ እናመሰግናለን። ይህ ታሪክ በውስጣችሁ አዲስ ጥንካሬንና መነሳሳትን እንደፈጠረ አናጠራጥር። አሁንም ይህን ቪዲዮ ላይክ ማድረጉን አይዘንጉ። ቻናላችንን ሰብስክራይብ በማድረግም እንደዚህ ያሉ አዳዲስና አስተማሪ ታሪኮች ሲወጡ በቶሎ እንዲደርሱ ያድርጉ። ስለ ኃይሌ ያላችሁን ልዩ ትዝታ ወይም ይህ ታሪክ የፈጠረባችሁን ስሜት ከታች ባለው የኮሜንት መስጫ ላይ አጋሩ። በሚቀጥለው በሌላ አስደናቂ ታሪክ እስከምንገናኝ ድረስ ቸርን ሰንበት። ውድድሩ ይቀጥላል።